ትራቪስ አሌክሳንደር የእምነት ሰው፣ ለብዙዎች ጓደኛ፣ የብዙ ወጣቶችን ሕይወት በሚያነቃቃ ንግግሩ የቀየረ በፍቅር የሚያምን ወጣት ነበረ። ነገር ግን በደስታ የጀመረው የፍቅር ሕይወቱ በፍጥነት ተለውጦ በማስመሰል፣ በውሸት፣ በቅናትና በጥላቻ የተሞላ ሆነ። እንደ አውሮፓውያን አቆጣጠር በ2008 ጸጥ ባለ ምሽት የትራቪስ ሕይወት ሊታሰብ በማይችል በጣም ጭካኔ በተሞላበት መንገድ ተወሰደ። ይሄ በፍቅር ተጀምሮ በሞት የተጠናቀቀው የትራቪስ አሌክሳንደር የግድያ ታሪክ ነው። የ30 ዓመቱ ወጣት ትራቪስ አሌክሳንደር ጁን 4 2008 በአሪዞና መኖሪያ ቤቱ በአሰቃቂ ሁኔታ ጭንቅላቱ ላይ በአንድ ጥይት ተመቶ 27 ጊዜ በስለት ተወጋግቶና ጉሮሮ ተሰንጥቆ ተገሎ ተገኘ። የቀድሞ ጓደኛው ጁዲ ሃሪስ ዋና ተጠርጣሪ ነበረች። የዛሬው ባለ ታሪካችን በአሜሪካ ታሪክ ውስጥ አሰቃቂና በጣም አነጋጋሪ ከሆኑ የግድያ ወንጀሎች አንዱ የሆነውን የፈጸመችው የጁዲ ሃሪስ የወንጀል ታሪክ ነው። ትራቪስ አሌክሳንደር እና ጁዲ ሃሪስ በ2006 በላስ ቬጋስ በተደረገ የንግድ ስብሰባ ላይ ነው የተገናኙት። ጁዲ በካሊፎርኒያ ነው የምትኖረው፣ ትራቪስ ደግሞ በአሪዞና ነበረ የሚኖር። ትራቪስ መልከ መልካም፣ ጎበዝ፣ ሰዎችን ቢዝነስ እንዲጀምሩ በማስተማርና በማነቃቃት በብዙ መድረኮች ላይ የሚናገር በጓደኞቹና በሚያውቁት ሰዎች ሁሉ ተወዳጅ የነበረ ሰው ነው። አጥባቂ የሞርሞን እምነት ተከታይ ነበር። እሷ ደግሞ በጣም ቆንጆና ተግባቢ ነበረች። ትራቪስ እና ጁዲ ከተዋወቁ በኋላ በጣም ነው ቶሎ የተግባቡት። ጓደኛው ሲናገር በተገናኙ ሰሞን የወደፊት ሚስቴን አገኘው፣ እሷን ነው የማገባው ብሎ ይናገር እንደነበረ ይናገራል። ጁዲ ትራቪስን እንደተዋወቀች የሞርሞን እምነት ተከታይ ሆና ተጠመቀች። በሞርሞን እምነት ከጋብቻ በፊት ምንም አይነት የተቃራኒ ጾታ ግንኙነት ማድረግ የተከለከለና ኃጢአት ነውና ትራቪስ በዛ የሚያምን በጣም አጥባቂ የቤተ ክርስቲያን ሰው ነበረ። ነገር ግን ከጁዲ ጋር ከተገናኘ በኋላ ግንኙነታቸው በፍጥነት ወደ ጾታ ግንኙነት ነው የተለወጠው። ከጥቂት የፍቅር ቆይታ በኋላ ትራቪስ ጁዲን መራቅና መተው ፈለገ። ምክንያቱም እምነቱን በመካዱ እየተወቀሰ የጾታ ግንኙነት ውስጥ መግባቱ እሷ እንደሆነች ያሰበ እሷን ለሚወቀስበት ኃጢአት ተጠያቂ እያደረጋት ሄደና እንደማይፈልጋት ነግሯት ተለይቶ ሌላ ሴት ማየት ጀመረ። ነገር ግን ጁዲ በፍጹም ከትራቪስ ጋር መለያየቷን አልተቀበለችም። ሌላ ሴት ሲያናግር፣ ከሌላ ሴት ጋር ሲያወራ በጣም እንደምትናደድና እንደምትቀና ጓደኞቹ ይናገራሉ። ጁዲ ትራቪስ እንደማይፈልጋት ቢነግራትም ቤቱ ሳይጋብዛት እየሄደች እየጠበቀችው የጾታ ግንኙነትን ያደርጉ ነበረ። ትራቪስ ምንም እንኳን ለትዳር ባይፈልጋትም ለቁም ነገር ባይፈልጋት እሷ መታ ግን ካገኘችው ከእሷ ጋር የጾታ ግንኙነት ማድረጉን ሊያቋርጥ አልቻለም እና በእንደዚህ አይነት ሁኔታ አልፎ አልፎ ለ1 ዓመት ተኩል ያህል ይገናኙ ነበረ። ይሄ ደግሞ እሷን የበለጠ እያናደዳትና የተናቀች እየመሰላት እያበሳጫት መጣ። ትራቪስ ሰኔ 15 ቀን 2008 ከጓደኞቹ ጋር ወደ ካንኩን ለመሄድ እቅድ አውጥቶ ነበረ። እነሱ እየተገናኙ አንዳንድ ዝግጅቶችን በሚያደርጉበት ቀናቶች ሁሉ ሊገኝ አልቻለም። ከዛ ጓደኞቹ በጣም ግራ ይገባቸውና መኖሪያ ቤቱ ይሄዳሉ። ከዛ በኋላ 2 አብረው የሚኖሩት ሩሚቶች ቤት ውስጥ ነበሩ። እነሱን ስለ ትራቪስ ሲጠይቋቸው ለበርካታ ቀናት እንዳላዩትና ካንኩን እንደሄደ ነገሯቸው። ጓደኞቹ በጣም ግራ ተጋቡና የትራቪስ መኝታ ቤት ገብተው በሩን ለመክፈት ሲሞክሩ በሩ ተቆልፎ ነበረ። የመኝታ ቤቱን ቁልፍ ካገኙ በኋላ ጓደኞቹና አብረው የሚኖሩት የነበሩት ሩሜቶቹ ሲገቡ በደም ጎርፍ ተሞልቶ ነበረ መኝታ ቤቱ እና ወደ ውስጥ ሲገቡ ትራቪስ በመታጠቢያ ገንዳ ውስጥ ጉሮሮ ተሰንጥቆ ሰውነቱ ከ27 ጊዜ በላይ ተወጋግቶና በአንድ ጥይት ጭንቅላቱ ተመቶ አገኙት። ወዲያውኑ ለፖሊስ ደወሉ።
ፖሊሶች የትራቪስን አስከሬንን ባዩ ጊዜ በጣም የቆየ ስለነበረ ወዲያውኑ የትራቪስ ሩሜቶችን እንዴት ከቆየ አካል ጋር ይህንን ሁሉ ቀናት ሲኖሩ ላያውቁ ቻሉ በሚል ተጠራጥረው እነሱን የመጀመሪያ ተጠርጣሪ አድርገዋቸው ነበረ እና ሲያናግሯቸው ምንም እሱን ሊያጠቁበት የሚችሉበት ምክንያት እንደሌለ ሲያውቁ ወዲያውኑ ፖሊሶች ጥርጣሬያቸውን ወደ ጁዲ ሃሪስ አደረጉ። የአስከሬኑ ምርመራው ትራቪስ ከ5 ቀናት በፊት መሞቱን ገልጿል። የትራቪስ ሬሳ በተገኘበት በዛው ቀን ፖሊስ በአፓርታማው የልብስ ማጠቢያ ማሽን ውስጥ በዲጂታል ካሜራ ተቀርጾ ነገር ግን የተሰረዘ ፎቶዎችን አገኙና ያንም ፎቶ ተመልሶ ማግኘት ተቻለ። ይህም ለፖሊስ ጥሩ ማስረጃ ነበረ። ማስረጃዎቹ ትራቪስ የሞተ ቀን ማለትም ጁን 4 ወደ ምሳ ሰዓት አካባቢ ይሆናል 1 ሰዓት ተኩል ፒኤም ጀምሮ ትራቪስ እና ጁዲ ሁለቱም እርቃናቸውን ሆነው የተነሱትን እጅግ በጣም ብዙ ፎቶዎችንና የዛው ቀን ወደ ማታ 5:30 ፒኤም አካባቢ ትራቪስ መሬት ላይ በደም ተለውሶ ስትጎትተውና የጁዲ ሱሪና እግሯን በፎቶ ውስጥ አገኙት። ከዛም ጁዲ ተይዛ ፖሊስ ጥያቄ ሲያደርግላት 4 ጊዜ ያህል የተለያየ መረጃዎችን ለፖሊሶች ሰጥታለች። በመጀመሪያ በትራቪስ ግድያ ቀን በአሪዞና ውስጥ እንዳውም እንዳልነበረች ነበር የተናገረችው። በሌላ ቀን ደግሞ የዛ ቀን እንዳገኘችው ነገር ግን በዚያ ምሽት ወደ ቤቷ ካሊፎርኒያ እንደተመለሰችና ግድያውን እንዳላየች ተናገረች። በሌላ ጊዜ ደግሞ በግድያው ወቅት እዛው እንደነበረች ነገር ግን 2 ጭንብል የለበሱ ሰዎች ገብተው ሁለቱንም እንዳጠቋቸው ነገር ግን ትራቪስን ገለው እሷን በህይወት ተዋት እንደሄዱ ተናገረች። ከዛ በመጨረሻ ግን ራሷን ለመከላከል ራሷን እንደገደለችው አመነች። ከዛ ጁዲ ለፍርድ ቀረበች። ከረጅም ጊዜ የፍርድ ሂደት በኋላ ወደ 5 ዓመት ነው የፈጀው። ሜይ 8 ቀን 2013 ጁዲ በመጀመሪያ ደረጃ በነፍስ ግድያ ወንጀል ጥፋተኛ ሆና ተገኘች። ከዛ ጁሪው የሞት ቅጣት ሊሰጧት ከ2 የፍርድ ችሎቶች በኋላ በአንድ ድምፅ ውሳኔ ላይ መድረስ ስላልቻሉ በአጠቃላይ ወደ 7 ዓመት ፈጅቶ ፍርድ ቤት ውስጥ በ2015 ጁዲ ከሞት ፍርድ ይልቅ የእድሜ ልክ እስራት ተፈረደባት። ከእስር ቤት የመውጣትም መቼም እድል የላት። ጁዲ ዛሬ በአሪዞና እስር ቤት ውስጥ በእስር ትገኛለች። ወንጀሉ በጊዜው በጣም አከራካሪ ነበረ። ጁዲ በጭካኔ ወንጀሉን ከመፈጸሟ በተጨማሪ ራሷን ለመከላከል ወንጀሉ እንደፈጸመችው የምታስረዳበት መንገድ በጣም አነጋጋሪና በድራማ የተሞላ ስለነበረ ብዙ ሰዎችን የማሳመን ችሎታ ነበረው። ለዛ ነው ወደ 7 ዓመት ያህል የፈጀው በፍርድ ቤት ውስጥ። ነገር ግን እውነት ተደብቆ አይቀርምና ከፍርድ ማምለጥ አልቻለችም። ከዚህ ታሪክ የምንማረው ቅናት በጣም ከባድና የማንፈልገውን ወንጀል ሊያሰራን የሚችል ትልቅ ኃይል ያለው ነገር እንደሆነ ነው እና ከቅናት ከክፋትና ከምቀኝነት መራቅ እንዳለብን የሚያስተምረን ታሪክ ነው። ራሳችንን እንደምንወደው፣ ለራሳችን እንደምንጠነቀቅ፣ ለራሳችን እንደምናስበው፣ የራሳችን መብት እንዲነካ እንደማንፈልገው ሁሉ ሌሎችን ብንወድ፣ ለሌሎች ብናስብ፣ የሌሎችን ሰዎች መብት ማንነካ፣ የሌሎችን ሰዎች ፍላጎት ብናከብር ቅናትም ምቀኝነትም ክፋትም ሊኖር አይችልም ብዬ ነው የማስበው። ይሄ የኔ አስተሳሰብ ነው። እናንተ የተለየ ሀሳብ ካላችሁ ሀሳባችሁን ብትገልጹልኝ በጣም ደስ ይለኛል። የዛሬው ታሪክ ይህንን ይመስላል። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ላይክ፣ ሼር በማድረግ ደግሞ ቻናሌን ለማያውቁ ሰዎች እንድታስተዋውቁልኝ በትህትና ጠይቃችኋለሁ። በሌላ ታሪክ እስከምንገናኝ ደህና ሁኑ።